አድሰንስ ታክስ ኢንፎርሜሽን ምንድን ነው? እንዴት ነው የምንሞላው? ይሄንን ታክስ ኢንፎርሜሽን ባንሞላ ምን ችግር አለው? የሚሉ ነጥቦችንና ይሄንን ታክስ ኢንፎርሜሽን እንዴት እንደምትሞሉ እያንዳንዱን ስቴፕ ከመጀመሪያው እስከ መጨረሻው ድረስ የማሳያችሁ ይሆናል። ከናንተ የሚጠበቀው ይሄንን ቪዲዮ እስከ መጨረሻው ድረስ መከታተልና እያንዳንዱን ስቴፕ ተከትላችሁ አፕላይ ማድረግ ብቻ ነው። ሁላችንም ይሄንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ እሺ ቤተሰብ ተመልሰናል። ለመሆኑ ታክስ ኢንፎርሜሽን ማለት ምን ማለት ነው? አሁን የምናወራው ስለ ጎግል ወይንም አሜሪካን ሀገር ስላለው የአድሰንስ ታክስ ኢንፎርሜሽን ነው። ኢንኬዝ ኮንተንት ክሬተር ወይም ደግሞ ዩቲዩበር ሁነን ስለምንሞላው ታክስ ነው ማለት ነው። ያው ታክስ ግብር ነው፣ ሌላ ነገር የለውም። ስለዚህ የአሜሪካ መንግስት ጎግል ካምፓኒ ላይ ፓርቲሲፔት ከሚያደርጉ ከእያንዳንዱ ክሬተር ታክስ ወይንም ግብር ይሰበስባል። ያ ማለት ዩቲዩበር ሁናችሁ ከምታገኙት እያንዳንዱ ገቢ ግብር ትከፍላላችሁ ማለት ነው። ስለዚህ በአጭሩ አድሰንስ ታክስ ኢንፎርሜሽን ማለት የአሜሪካ መንግስት ከኮንተንት ክሬተሮች ግብር የሚሰበስብበት መንገድ ነው። ሌላው እዚህ ጋር በተደጋጋሚ የሚነሳው ጥያቄ ይሄንን ታክስ ኢንፎርሜሽን መሙላት ለምን አስፈለገ የሚለው ፖይንት ነው። እውነት ለመናገር ይሄንን ታክስ ኢንፎርሜሽን እስካልሞላን ድረስ የምንከፍለው ግብር እጅግ በጣም ብዙ እየሆነ ነው የሚሄደው። ስለዚህ አስፈላጊነቱ የምንከፍለውን ግብር ተመጣጣኝ ለማድረግ ነው። እንዴት ልትሉ ትችላላችሁ? እሺ ላስረዳችሁ። ይሄንን ታክስ ኢንፎርሜሽን የሞላ ሰውና ይሄንን ታክስ ኢንፎርሜሽን ያልሞላ ሰው በየወሩ ከሚያገኘው ገቢ ላይ የሚቆረጥበት ታክስ ተመሳሳይ አይደለም። በዚህኛው በአድሰንስ ታክስ ህግ መሰረት ታክስ ኢንፎርሜሽናቸውን የሞሉ ደንበኞች ግብር የሚከፍሉት አሜሪካን ሀገር ያለ ኦዲየንስ ከሚያስገኘው ገቢ ነው። ሉክ እዚህ ጋር እንግዲህ አውሮፓ፣ ኤሽያ፣ አሜሪካ፣ አፍሪካ፣ ሌሎች አህጉሮች ላይ የናንተ ኮንተንት ሊታይ ይችላል። ነገር ግን ይህንን ታክስ ኢንፎርሜሽን ከሞላችሁ የአሜሪካ መንግስት ግብር የሚያስከፍላችሁ አሜሪካን ሀገር ላይ ሆኖ ካገኛችሁት ገቢ ነው። ለምሳሌ በተመልካች ወይንም በቪወር ኬዝ ብንመለከተው ከዩቲዩብ ግብር የምትከፍሉት አሜሪካ ሀገር ሆኖ ከተመለከተላችሁ ሰው ብቻ ነው። እሺ ታክስ ኢንፎርሜሽናችን ባንሞላስ አጠቃላይ ካላችሁ ወይንም ካገኛችሁት ገቢ ላይ 24% ይቆረጥባችኋል። ከአውሮፓም ገቢውን አግኙት፣ ከኤዥያም ገቢውን አግኙት፣ ከአፍሪካም ገቢውን አግኙት። ይህንን ታክስ ኢንፎርሜሽን እስካልሞላችሁ ድረስ ከአጠቃላይ ገቢያችሁ ላይ 24% ይደረጋል ማለት ነው። ስለዚህ ሁሌም ቢሆን ታክስ ኢንፎርሜሽን ሙሉ እያልን የምንጮኸው አጠቃላይ የምትከፍሉትን ግብር ለመቀነስ ብቻ ነው። ሰው እንደ መግቢያ ይህንን ነገር ከነገርኳችሁ በቀጥታ እንዴት አድርጋችሁ ታክስ ኢንፎርሜሽናችሁን በትክክል እንደምትሞሉ ላሳያችሁ። አሁን ወደ ስቴፑ ከመሄዳችን በፊት አንድ ነገር ላስታውሳችሁ። አንዳንዴ ጎግል አድሰንስ ታክስ ኢንፎርሜሽናችሁን በምትሞሉበት ሰዓት የዶክመንት ቬሪፊኬሽን ሊጠይቃችሁ ይችላል። ፓስፖርት፣ ናሽናል አይዲ፣ ድራይቪንግ ላይሰንስ ሊጠይቃችሁ ይችላል። ኢንኬዝ ነው፣ ብዙ ጊዜ አይጠይቅም። ነገር ግን አንዳንድ ጊዜ ማንነታችሁን ለማረጋገጥ ይሄንን ዶክመንት ሊጠይቅ ይችላል። ያላችሁን ዶክመንት ክሊር እና ቪዚብል በሆነ መልኩ እስካን አድርጋችሁ ብታስገቡለት ምንም ችግር የለውም ማለት ነው። እሺ ወደ ስቴፑ በቀጥታ እንገባለን። adsense.com ብላችሁ መግባት ትችላላችሁ፣ ወይም ደግሞ ከዚህ በፊት የከፈታችሁት አድሰንስ ስለሚኖር ወደ እሱ ቀጥታ ትገባላችሁ። ከዛም በኋላ እዚሽ ጋር ኖቲፊኬሽን ምልክት አለች። እሷ ጋር ማኔጅ ታክስ ኢንፎርሜሽን የሚል ኖቲፊኬሽን ሊመጣላችሁ ይችላል። ኦር እሱ ከሌለ ደግሞ በቀጥታ ፔመንት የሚለውን አንድ ጊዜ ትነኩና ወደ ፔመንት ኢንፎርሜሽን ትገባላችሁ። ዘን ወደ ላይ ሳብ ስታደርጉት ከታች በኩል ሴቲንግ የሚል ምልክት አለ። ማኔጅ ሴቲንግ የሚለውን አንድ ጊዜ ትነካላችሁ። ከዛም በኋላ ከዚህ በፊት የሞላችሁት መረጃ ይኖራል ብዬ አስባለሁ። አሁን የምንዋራው ግን ስፔሲፊክ ስለሆነው ስለ ታክስ ኢንፎርሜሽን ስለሆነ ሌሎች ነገሮችን ከዚህ በፊት የአድሰንስ ሙሉ ኮርስ ብዬ የሰራሁት ቪዲዮ ስላለ እሱን ማየት ትችላላችሁ። ዘን ሳብ ታደርጉትና ወደ ላይ እዚህ አካባቢ ዩናይትድ ስቴትስ ታክስ ኢንፎ ይላል።
ይላል። ይችኛዋን የእስክሪብቶ ምልክቷን አንድ ጊዜ እነካታለሁ። ከዛም ማኔጅ ታክስ ኢንፎርሜሽን የሚለውን አንድ ጊዜ እነካዋለሁ። እዚህ ጋር እንግዲህ በምትመለከቱበት ሰዓት ዩናይትድ ስቴትስ ይላል። ዘን ምን ይላል ከኔ ጋር ኖ ታክስ ኢንፎ ኦን ፋይልስ ይላል። አሁን ምንም አይነት ታክስ ኢንፎ ከዚህ በፊት አልሞላሁም ማለት ነው። ስለዚህ ይሄ አድሰንስ የአንድ ደንበኛ ነው፣ እየሞላው በቀጥታ አሳያችኋለሁ ማለት ነው። አሁን እዚህ ጋር አድ ታክስ ኢንፎ የምትላለች እሷን አንድ ጊዜ ትነካላችሁ። ዘን ቢፎር ዩ ስታርት ይልና አንዳንድ ነገሮችን እዚህ ጋር ያሳያል። ስታርት ፎርም ትሉታላችሁ። ቬሪፋይ ኢት ኢዝ ዩ ይላል። ያው እናንተነታችሁን አረጋግጡልኝ ነው የሚለው። ኔክስት ትሉታላችሁ። ከዛም በኋላ ኢሜይላችሁንና ፓስወርዳችሁን እንድታስገቡ ያደርጋል። እንግዲህ ለእናንተ ላይጠይቅም ሊጠይቅም ይችላል፣ ምንም ችግር የለውም። ከዛም እኔ ያስገባለታለሁ፣ ኔክስት እለዋለሁ። ያ አሁን ፎርሙን ከፍቶልኛል ማለት ነው። በጥንቃቄ እኔ እንደማሳያችሁ አድርጋችሁ ሙሉ። እዚህ ጋር ይሄንን ነገር በትክክል በደንብ አድርጋችሁ እስካልሞላችሁ ድረስ የምትከፍሉት ግብር ሃይ ነው የሚሆነው። በደንብ አድርጋችሁ ማስታወሻ ይዛችሁ ወይም ደግሞ የራሳችሁን እየሞላችሁ ከሆነ ቪዲዮውን እያቆማችሁ አፕላይ እንድታደርጉ ነው ሪኮመንድ ማድረገው። ከዛም ዩናይትድ ስቴትስ ታክስ ኢንፎ ይልና ዋት ታይፕ ኦፍ አካውንት ኢዝ ይለኛል። ኢንዲቪዥዋል እለዋለሁ። ምክንያቱም ብዙ ኢትዮጵያውያን ዩቲዩብን በግለሰብ ደረጃ ነው የምንሰራው። ስለዚህ ኢንዲቪዥዋል እንለዋለን። ዘን ኔክስት እለዋለሁ። አር ዩ ሲቲዝን ኦር ሬዚደንስ ኦፍ ዘ ዩናይትድ ስቴትስ ይለኛል። ኖ እለዋለሁ። ምክንያቱም እኔ የአሜሪካ ዜጋ አይደለሁም። ምናልባት የአሜሪካ ዜግነት ያላችሁ ከሆናችሁ ግን የስ ማለት ትችላላችሁ። በኢትዮጵያ ኬዝ ግን ኖ ትሉታላችሁ ማለት ነው። ዘን ኔክስት ትሉታላችሁ። ሰሌክት W8 ታክስ ፎርም ታይፕ ይላል። ሁለት አይነት የታክስ አይነቶች አሉ። W8 BEN እና W8 ECI የሚባል አለ። አንደኛው ለአሜሪካ ዜጎችና አሜሪካ ውስጥ ቢዝነስ ላላቸው ሰዎች የሚሆን ታክስ ነው። ሌላኛው ደግሞ ኢንተርናሽናል የሆኑ ኮሚኒቲዎች ነገር ግን ይሄንን ዩቲዩብ ወይንም ጉግል አድሰንስን የሚጠቀሙ ሰዎች የሚሞሉት ፎርም ነው ማለት ነው። በእኛ ኬዝ W8 BEN የሚለውን ፎርም ትመርጣላችሁ። ስታርት W8 BEN ፎርም ይላል። እሱን አንድ ጊዜ ትነኩታላችሁ። ኦኬ አሁን ወደ ታክስ አይደንቲቲ ፓርት ወስዶናል። ኔም ኦፍ ኢንዲቪጁዋል ሁ ኢዝ ዘ ቤኔፊሻሪ ኦነር ይላል። እዚህ ጋር ስማችሁን ከናያታችሁ ራሱ ያስቀምጠዋል። ሌላው DBA ይላል። ኦፕሽናል ነው፣ ይሄንን ታልፉታላችሁ። ካንትሪ ኦር ሪጅን ኦፍ ሲቲዝንሺፕ ይላል። ኢትዮጵያ የሚለውን ትፈልጉና እዚህ ጋር ኢትዮጵያን ትመርጣላችሁ ማለት ነው። ታክስ ፓየር አይደንቲፊኬሽን ነምበር ይላል። ፎሬን ቲን እና US አይቲን ይላል። ይሄም ኦፕሽናል ነው። እዚህ ጋር ምንም የምንነካከው ነገር የለም፣ እንተዋለን። ኔክስት እንለዋለን። አድሬስ ይላል። ከታች የምንሞላቸው ነገሮች አሉ። እዚህ ጋር ጥንቃቄ እንድታደርጉ ፈልጋለሁ። ምክንያቱም ከዚህ በፊት ብዙ የተሰሩ ቪዲዮዎች ይሄንን ነገር አይገልጹም። የእናንተን ታክስ ኢንፎርሜሽን አፕሩቭ እንዳትደረጉ የሚያደርጉ ኬዞች እዚህ ጋር ስላሉ በጥንቃቄ እኔ እንደማደርገው አድርጉ። የመጀመሪያው ካንትሪ ኦር ሪጅን ኦፍ ሬዚደንስ ነው። ኢትዮጵያ ራሱ መርጧል ማለት ነው። እዚህ ጋር ስትሬት አድሬስ ይላል። እናንተ ያላችሁበትን ከተማና ኢትዮጵያ ነው የምትሉት። ኢንኬዝ አዲስ አበባ ኢትዮጵያ ማለት ትችላላችሁ። ሐዋሳ ኢትዮጵያ፣ ባህር ዳር ኢትዮጵያ ማለት ትችላላችሁ። ስለዚህ እኔ አሁን ባህር ዳር ኮማ አድርጋችሁ ኢትዮጵያ እናንተ የፈለጋችሁትን ልታስገቡ ትችላላችሁ። አፕቲቲዩድ ስዊት ኢቲሲ ይላል። ኦፕሽናል ነው፣ ይሄንን እናልፈዋለን። ፖስታል ኮድ ይላል። የአዲስ አበባ 1000 ነው፣ የባህር ዳር 6000 ነው። ኢንኬዝ 6000 አስገባለሁ ማለት ነው። ሲቲ ይላል። ኦልሬዲ ባህር ዳር እለዋለሁ ማለት ነው። ከዛም በኋላ ሚሊንግ አድሬስ ኢዝ ሴም አስ ፐርማነንት ሬዚደንስ አድሬስ የሚለውን ክሊክ እንዳታደርጉ፣ አታድርጉት፣ እለፉት። ሚሊንግ አድሬስ እና ሬዚደንት አድሬስ አንድ አይነት አይደሉም። ይሄንን ክሊክ ሳታደርጉ እንድታልፉ ሪኮመንድ አደርጋለሁ። በጣም የብዙ ሰዎች ታክስ አፕሩቭ የማይሆንባቸው በዚህኛው ኬስ ስለሆነ ነው። ዘን ካንትሪ ኢትዮጵያ ነው። ስትሬት አድሬስ የሚለውንም ኢትዮጵያ በሉት። አፕቲቲዩድ ስዊት ኢቲሲ የሚለውን ደግሞ ፖስታል ኮዳችሁን ትጠቀማላችሁ። ለምሳሌ PO ቦክስ ትሉና የራሳችሁን ፖስታል ኮድ ወይንም የምታውቁትን ፖስታል ኮድ መጠቀም ትችላላችሁ። ኢንኬዝ የፖስታ ሳጥን ቁጥር ካላችሁ ነው እየነገርኳችሁ ያለው። እዚህ ጋር ለምሳሌ 872 ማለት ትችላለሁ የራሴ ፖስታ ስላለ። ኦር ደግሞ ቨርቹዋል ፖስታችንን እንጠቀማለን። 1AQ
HLD እናደርገዋለን። ዘን ወደ ታች ፖስታል ኮድ ይላል 6000 ነው። ከላይ የሞላ ነው የምንጠቀመው ማለት ነው። የባህር ዳር ብዬ ስለተነሳው ሲቲ ኦልሬዲ ባህር ዳር ትሉታላችሁ ማለት ነው። አሁን እዚህ ጋር ይሄን ከጨረሳችሁና እርግጠኛ ከሆናችሁ በኋላ ኔክስት ትሉታላችሁ። አሁን ሁለት አድሬስ ይሰጣችኋል እንደምታዩት ፐርማነንት ሬዚደንስ አድሬስ እና ሜሊንግ አድሬስ ማለት ነው። በተወሰነ መልኩ ይለያያል። እንደዚህ አድርጋችሁ አፕላይ ብታደርጉ አፕሩቭ የመደረጋችሁ ፕሮባቢሊቲ አሪፍ ይሆናል ማለት ነው። ዘን ኔክስት ትለዋለሁ። ወደ ታች ሳብ አድርገውና አር ዩ ክሌሚንግ ኤ ሪዲዩስድ ሬት ኦፍ ዊዝሆልዲንግ አንደር ኤ ታክስ ትሪቲ ይላል። ኖ አይ አም ኖት ኢሊጂብል ትሉታላችሁ። ይችኛዋን የመጀመሪያዋን ፓርት ማለት ነው። ዘን ኔክስት ትሉታላችሁ። አሁንም ትንሽ ሳብ ታደርጉትና አክቲቪቲ ኤንድ ሰርቪስ ፐርፎርምድ ኢን ዩኤስ ይላል። እዚህ ጋር ኖ ማለት ትችላላችሁ። ከዛ አይ ሰርቲፋይ ዛት የምትለዋን ቼክ ቦክስ ኦን ታደርጓታላችሁ። ዘን ኔክስት ትሉታላችሁ። ታክስ ሪፖርቲንግ ይላል። ብዙ ጊዜ የሚመከረው ጎ ፔፐርለስ የሚለው ነው። ምናልባት ጌት ዶክመንት ባይ ኢሜይል ማለትም ትችላላችሁ፣ ግን ብዙ ጊዜ ሪኮመንድ የሚደረገው ጎ ፔፐርለስ የሚለው ነው። እሱን አንድ ጊዜ ትነኩታላችሁ። ዘን ኔክስት ትሉታላችሁ። ይሄው ፎርማችሁን እዚህ ጋር ማየት ትችላላችሁ በፒዲኤፍ። ይሄኛውን ክሊክ አድርጋችሁ መክፈትና ማየት ትችላላችሁ። አይ ኮንፌርም ዛት የሚለውን አንድ ጊዜ ትነካላችሁ። ዘን ኔክስት ትሉታላችሁ። ሰርቲፋይ ኤንድ ሳይን ያው እንግዲህ ፈርሙ ነው። እሺ ክሊክ ታረጉታላችሁ። ከዛም በኋላ ታች ላይም አግሪ አደርጋለሁ ትሉታላችሁ። እዚህ ጋር ስለ ዓመተ ምህረት ወይም ጃንዋሪ 1 2020 ምናምን የሚል ነገር አለ። ምንም ነገር የምትነኩት የለም፣ እሱን ማለፍ ትችላላችሁ። ዱ ዩ ኮንፈርም ዩ አር ዘ ቤኔፊሻሪ ኦውነር ኔምድ ኢን ዘ ታክስ አይደንቲቲ ሴክሽን ምናምን ይላል። የስ ማለት ትችላላችሁ። ኖ ካላችሁት ግን ይሄንን ነገር እየሞላላችሁ ያለ ሌላ ሰው ወይንም ኃላፊነቱ በሌላ ሰው ነው ማለት ነው። የስ አይ አም ዘ ቤኔፊሻሪ ኦውነር ኔምድ ኢን ዘ ታክስ አይደንቲቲ ሴክሽን የሚለውን ብትመርጡ ሪኮመንድ ይደረጋል ማለት ነው። ከዛ በኋላ እዚህ ጋር ስማችሁ ይቀመጣል። ሰሚት ትሉታላችሁ። አለቀ። እሺ እስኪ የሚለውን መጨረሻ ላይ እንመልከተው። ያ ሰሚት ካደረጋችሁት በኋላ ልክ መጀመሪያ ላይ እንደነገርኳችሁ የእናንተን ማንነት ለማረጋገጥ የሆነ ዶክመንት ሊጠይቃችሁ ይችላል ብያለው። ኢንኬዝ እኔንም ጠይቆኛል። ስለዚህ አሁን የዚህን ደንበኛዬ ዶክመንት ግዴታ ማግኘት አለብኝ። ሶ ሰሚት ሚሲንግ ዶክመንት እለዋለሁ። ይህ ዶክመንት ምን ሊሆን ይችላል የሚለውን እዚህ ጋር ማየት ትችላላችሁ። ድራይቪንግ ላይሰንስ፣ ፓስፖርት፣ ታክስ ፓየር ሰርቲፊኬት ኦር ደግሞ አዘር ገቨርንመንታል አይዲ፣ ሪዝኔብል ሪትን ኤክስፕላኔሽን ብቻ የፈለጋችሁትን ዶክመንት ከዚህ ውስጥ መጠቀም ትችላላችሁ። አፕሎድ ትሉትና እናንተ ወዳዘጋጃችሁት ፓስፖርት ወይም ደግሞ ሌላ ዶክመንት ትገባላችሁ። ከዛ ይሄንን ኦፕን ትሉታላችሁ። ቀጥታ ፓስፖርታችሁ ይገባል ማለት ነው። ፓስፖርት ካላችሁ በጣም ቀላል ነው። በነገራችን ላይ ምናልባት ከፓስፖርት ውጭ ያሉ እንደ ናሽናል አይዲ አይነት መረጃዎች ከሆኑ ግን በደንብ ሆነው እስካን መደረግ አለባቸው። ሰሚት ዶክመንትስ ትሉታላችሁ። ያ ይሄው ኢን ሪቪው እያለኝ ነው። ሰሚትድ ሜይ 12 2026 ነው። ሰሚትድ ባይ እዚህ ጋር ስማችሁ ይኖራል። ኤክስፓየርስ ኦን ይልና ደግሞ ዴሴምበር 31 2021 ይላል። እንግዲህ ይሄ እንዳለቀ መልስ ይሰጡናል። አት ዘ ኢንድ አፕሩቭድ ይላሉ ማለት ነው። ትክክል ከሆነ ከዛ በኋላ የምትነካኩት ነገር የለም። ከተወሰነ ጊዜ በኋላ ኤክስፓየርድ ሲያደርግ ነው አፕዴት የምታደርጉ ወይንም መረጃችሁን እንደገና ሰሚት የምታደርጉ ማለት ነው። ሰው ሁላችሁም እንግዲህ በዚህ አግባብ ታክስ ኢንፎርሜሽናችሁን ያለምንም ስህተት መሙላትና ማስተካከል ትችላላችሁ። ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። ላይክ በማድረግ ጨርሱ። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ